በየቀኑ አብዛኛው ሰው አስቦት የማያውቀው ገበያ ውስጥ ከ7 ትሪሊየን ዶላር በላይ ይንቀሳቀሳል። መንግስታት እንኳን የሚፈሩት እጅግ ኃይለኛ ገበያ ነው። ንግዶች ሁሉ የሚንቀሳቀሱት በሱ ነው። የትኛውም አይነት የቢዝነስ ንግድም ቢሆን በዚህ ላይ በጣም ጥገኛ ነው። እናም አንድ ሀገር በዚህ ገበያ ብቻ ሙሉ ሀገሪቷ ልትፈርስ ትችላለች። ይህ የውጭ ምንዛሬ ገበያ ወይ ደግሞ ፎሬክስ ይባላል። ታዲያ ይሄ ገበያ ሙሉ የዓለምን ኢኮኖሚ በተደበቀ ሚስጥር የሚቆጣጠር የፋይናንስ ስርዓት ነው። እያንዳንዱ ከውጭ የሚገባ ምርት፣ እያንዳንዱ ዓለም አቀፍ ንግድ ስምምነት፣ እያንዳንዱ የውጭ ኢንቨስትመንቶች፣ እያንዳንዱ የአውሮፕላን ቲኬት፣ ድንበር የሚያቋርጥ እያንዳንዱ ጭነት። ታዲያ ከእያንዳንዱ የንግድ ዓለም ላይ ከበስተጀርባ የሆነ ቦታ ላይ ፎሬክስ አለ። ነገር ግን አብዛኛው ሰው ይህ ስርዓት በትክክል እንዴት እንደሚሰራ ምንም አይነት ሀሳብ የለውም እና ደግሞ ሀገራቶች እንዴት በዩኤስ ዶላር አባዜ እንደተያዙ እና ፎሬክስ የዕለት ተዕለት ህይወታችንን በሚስጥር እንዴት እንደሚቆጣጠር ምንም አይነት ሀሳብ የላቸው። ስለዚህ ፎሬክስ ምንድን ነው? በቀላሉ ስንጀምር አንድ ኢትዮጵያ ውስጥ የሚኖር ሰው ካለ እናም ከአሜሪካ አይፎን መግዛት የሚፈልግ ከሆነ በአሜሪካ ውስጥ የኢትዮጵያ ብር መጠቀም አይቻልም። ስለዚህ ያ ግብይት ከመከናወኑ በፊት የኢትዮጵያ ገንዘብ ወደ አሜሪካ ዶላር መቀየር አለበት። ያ ምንዛሬ ፎሬክስ ይባላል። ነገር ግን ይህ ሂደት በዓለም አቀፍ ደረጃ ሲሆን ነገሮች ይወሳሰባሉ። ምክንያቱም አሁን ስልኩን የሚገዛ አንድ ሰው ብቻ አይደለም። የነዳጅ ኩባንያዎች ነዳጅ ሲገዙ፣ የአየር መንገዶች አውሮፕላኖችን ሲገዙ፣ መንግስታት ዓለም አቀፍ ዕዳቸውን ሲከፍሉ፣ አስመጪዎች ወይ ደግሞ ኢምፖርተሮች ዕቃቸውን ሲገዙ፣ ላኪዎች ወይም ኤክስፖርተሮች የውጭ ክፍያ ሲቀበሉ፣ ቱሪስቶች ገንዘብ ሲቀይሩ፣ ባለሀብቶች ካፒታል ሲያንቀሳቅሱ፣ እንዲሁም ደግሞ ድንበር ተሻጋሪ ኮርፖሬሽኖች በየሀገራቱ ሲሰሩ የሚከናወን ነው። ታዲያ ይህ ሁሉ ቢዝነስ ሲንቀሳቀስ በቀን 7 ትሪሊዮን ዶላር ይንቀሳቀሳል እና ለዚህ ዓለም አቀፍ ትልቁ የፋይናንስ ገበያ ነው። ታዲያ ይህ ገበያ በፍጹም የማይተኛ ገበያ ነው። በቀን 24 ሰዓት በሳምንት 5 ቀን ገንዘብ በየቀኑ ሁልጊዜ ይንቀሳቀሳል። እናም ብዙ ሰው የሚጠይቀው ጥያቄ ፎሬክስን የሚቆጣጠረው ማን ነው? አብዛኛው ሰው መደበኛ ነጋዴዎች ገበያውን የሚቆጣጠሩት ይመስላቸዋል። እውነታው ግን የገበያው ባለቤቶች ማዕከላዊ ባንኮች፣ ግዙፍ የንግድ ባንኮች፣ ሄጅ ፈንዶች፣ መንግስታትና ድንበር ተሻጋሪ ኮርፖሬሽኖች ናቸው። ታዲያ እነዚህም ድርጅቶች በአንድ ውሳኔ ብቻ በቢሊዮን ዶላሮች የሚያንቀሳቅሱ ድርጅቶች ናቸው። ማዕከላዊ ባንኮች የወለድ ምጣኔ ወይም ኢንትረስት ሬት ሲጨምሩ የሀገር ውስጥ ገንዘብ ብዙ ጊዜ ይጠነክራል። የዋጋ ግሽበት ሲጨምር የገንዘብ አቅም ይዳከማል። ባለሀብቶች ሲደናገጡ ገንዘብ ይበልጥ አስተማማኝ ወደሆኑ የገንዘብ አይነቶች ይፈሳል ወይ ደግሞ ይቀይሩታል፣ በተለይም ወደ ዩኤስ ዶላር። ምክንያቱም ደግሞ ለብዙ አስርተ ዓመታት የአሜሪካ ዶላር ዓለም አቀፍ ንግድን ተቆጣጥሯል። ለምሳሌ ነዳጅ በአብዛኛው በዶላር ነው የሚገበያየው። ዓለም አቀፍ ክምችቶች ወይ ደግሞ ሪዘርቭስ በአብዛኛው በዶላር ነው የሚቀመጠው። እንዲሁም ደግሞ የዓለም አቀፍ ግብይት በከፍተኛ ሁኔታ በዶላር ላይ ጥገኛ ነው። እናም ሀገራት የውጭ ምንዛሬ ለማግኘት የሚታገሉት ለዚህ ነው። ታዲያ ፎሬክስን አደገኛ የሚያደርገው ደግሞ እዚህ ጋር አንዲት ሀገር ከውጭ የሚገቡ እቃዎች ላይ በጣም ጥገኛ ከሆነች እና የውጭ ምንዛሬ ካጠራት ሙሉ ኢኮኖሚያ ጫና ውስጥ ይገባል። ታዲያ ፎሬክስን ሙሉ ለሙሉ ለመረዳት የአሜሪካን ዶላርን መረዳት አለ። ምክንያቱም የአሜሪካን ዶላር ዝም ብሎ ተራ ገንዘብ ሳይሆን ሙሉ የዓለምን ፋይናንስ ስርዓት የያዘ ነው። ከሁለተኛው የዓለም ጦርነት በኋላ አሜሪካ በዓለም ላይ ካሉ ጠንካራ የኢኮኖሚ ኃይሎች አንዷ ሆነች። እናም በጊዜ ሂደት በዓለም አቀፍ ንግድ ማዕከላዊ ሆነች። እናም የነዳጅ ግብይቶች በከፍተኛ ሁኔታ በዶላር ላይ የተመሰረቱ ሆኑ። ለዚህ የተነሳ በቅጽል ስሙ ፔትሮ ዶላር በመባል ይታወቃል። ይህም ትልቅ ተጽዕኖ ፈጠረ። ምክንያቱም ደግሞ የአሜሪካ ኢኮኖሚ አቅጣጫ ሲቀይር ሙሉ የዓለምን ሁኔታ አብሮ ስለሚቀይር። የፌዴራል ሪዘርቭ የወለድ ምጣኔ ካሳደገ ካፒታል ወደ አሜሪካ ሊፈስ ይችላል። ዶላር ደግሞ ከጠነከረ ለብዙ ሀገራት ከውጭ የሚገቡ ዕቃዎች ይበልጥ ውድ ይሆንባቸዋል። እናም መንግስታት ዓለም አቀፍ የገንዘብ እንቅስቃሴዎችን ያለማቋረጥ የሚከታተሉት ለዚህ ነው። ፎሬክስ ፋይናንስ ብቻ አይደለም። ፎሬክስ ጂኦፖለቲካልም ኃይል አለው። ታዲያ የፎሬክስ ገበያ የሚንቀሳቀሰው በእነዚህ ነገሮች ላይ ተመርኩዞ ነው። የዋጋ ግሽበት፣ ፖለቲካ፣ ጦርነት፣ ንግድ፣ የወለድ ምጣኔ፣ የኢኮኖሚ እድገት፣ የባለሀብቶች ስነ ልቦናና ዓለም አቀፍ ቀውሶች ናቸው። ስለዚህ የፎሬክስ ገበያ የዓለም ኢኮኖሚ የፋይናንስ ደም ስር ነው። እናም ንግዶች፣ መንግስታቶች፣ ኢንቨስትመንቶች፣ ኢንዱስትሪዎች እንዲሁም ደግሞ የየዕለት ተዕለት ህይወታችንን የሚነካ
ታዲያ በሚቀጥለው ጊዜ ዋጋ በድንገት ሲጨምር ወይም ደግሞ የአንድ ሀገር ገንዘብ ሲዳከም እንዲሁም ደግሞ የውጭ ምርቶችን ከውጭ ሀገር ለማስገባት ሲታገሉ ከተመለከታችሁ ከበስተጀርባ የሆነ ቦታ ላይ በዝምታ ያለማቋረጥ ግዙፍ የሆነ ኢንዱስትሪ እየተንቀሳቀሰ። ታዲያ የዛሬ ቪዲዮአችን ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። እንደተለመደው በሌላ ቪዲዮ እስክንገናኝ ቻው።